በብዛት የሚዘምተው 100% ባልላችሁ 90 ምናምን ፐርሰንቱ ግን ኦርቶዶክሱ ነው የሚዘምተው። እስላሙ አይዘምትም። የዘመተ ጴንጤ የለም። ምናልባት ከባለስልጣናቱ በስተቀር የዘመተ ጴንጤ የለም። እኛ ስንዘምት እነሱ ሌላ ስራ ላይ ነበሩ። ይሄ ሆን ተብሎ ታስቦበት ኦርቶዶክሳውያን ቁጥራችን እንዲቀንስ የተደረገም አንዱ ሴራ ነው። ከዚያ በኋላ አሁን ልብ ሲያገኙ ኑኖረስ የሚል መልእክት ማስተላለፍ ጀመሩ ማለት ነው። ኑኖረስ መስቀል አደባባይ ብቻ የሚቆም እንዳይመስላችሁ። ኑኖረስ ቅድስት ሥላሴ ካቴድራልን፣ ቅድስት ማርያምን ይቀጥላል። በደንብ ልናስብበት የሚገባ ጉዳይ ነው። በነገራችን ላይ ፌስቡክ ላይ ላይክ ሸር ብቻ አድርገን ምንተው ነገር አይደለም። በደንብ በዓላማ ታስቦ ይፈነዳ ነው። ይህንን ስላችሁ ግን እንዳዘምቱ እየከለከልኳችሁ አይደለም። ሀገሪቱም የኛ ናት። እኛ የሚወድምብን ቅርስ አለን፣ የሚወድምብን ሃይማኖት አለን። እነሱ የሁሉ ነገር የላቸውም። ለዚህ ነው የምንዘምተው። ሀብት አለን። ሀገሪቱን የገነባች ቤተክርስቲያን አለችን። የተመታንም እኛ ነን። ያው ጩኸት ስለማናውቅ ነው። እኛ ለቅሷችን በልባችን ስለሆነ ነው እንጂ የፈራረሷ ቤተክርስቲያናት እኛ ናቸው። የሌሎቹ ቢሆኑ ኖሮ ጩኸቱን አንችለውም ነበረ። ጣሊያን ኢትዮጵያን ሲወር የኢትዮጵያ አርበኞች ወደ አድዋ ሲዘምቱ መቼም ከፈረንጅ ጋር ታግለው አያሸንፉም ብለው ስላመኑ በተለይ ሀረር ላይ የተደረገውን ነው የምነግራችሁ። የአርበኞችን ሚስቶች እስላሞች እየቀሙ ግዴታ ያለ ፈቃዳቸው ሚስት አደረጓቸው። መቼም ከፈረንጅ ጋር ታግለው በደህና አይመለሱም ብለው በዛው ሞተው ይቀራሉ ብለው ስላሰቡ እና የአርበኞችን ሚስቶች በተለያዩ ክፍለ ሀገሮች ይሄን አድርገውታል። እነሱም ሚስቶቻቸውን አግብተው ልጅ ወልደው መኖር ነበር ያሰቡት። እነሱ አልዘመቱም። ግን በኋላ እግዚአብሔር ረድቷቸው አርበኞች ድል አድርገው ተመለሱ። በዚያ ሰዓት ነው እንግዲህ ክፉ ጦርነት ነበረ። በነገራችን ላይ ከዛ መልስ በኋላ ስላልተጻፈ ነው እንጂ ይሄ ታሪክ እንዲህ አይነቱን ኢትዮጵያውያን ስለማይጽፉት ነው፣ ንቀው ስለሚተውት ነው። አርበኞች እንደገና ደግሞ ከእንደዚህ አይነት ሰዎች ጋር ጦርነት ገጥመው ነበረ። ከሀገራችን ይውጡልን የሚል አቋም ነበራቸው። በኋላ እንደገና በግልግል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጦርነቱ ማብራ ዘምታለች። እነዚህንም ሰዎች በማትረፍ ደረጃ ሽማግሌ ሆና እንደገና አርበኞችን ለምና ጉልበታቸው ላይ ወድቃ ያዳነቻቸውና ኢትዮጵያዊ ሆነው እንዲኖሩ ያደረገቻቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት።